በመጀመሪያ ሰላምታዬ ይድረሳችሁ እያልኩ ዛሬ ደግሞ ስለ አላርም ሲስተም ነው የምናየው። አንድ የአውቶቴክ ዊዘብሬሽ ፋሚሊ አላርም ሲስተም ስራልኝ ብሎ በጠየቀ መሰረት ዛሬ ደግሞ ስለ አላርም ሲስተም ኢንስታሌሽን ሙሉን ፓርት ዋን ይዤ ቀርባለሁ። ኮንቬንሽናል ላይ ቀጣይ ላይ ደግሞ አድቫንስ በካን ሲስተም የሚሰራውን እናያለን ማለት ነው። ስለዚህ እስከ መጨረሻ ድረስ ተከታተሉ ብዬ ጋብዛችኋለሁ። መልካም ቆይታ። የመጀመሪያው ኮምፖነንት ሜን ኮንትሮል ዩኒት ነው። ይሄ እንደ ኢሲዩ ማለት ነው። አላርም ሲስተም ላይ ከኋላ አንቴና ላይ አንቴና ሬዲዮ ፍሪኩዌንሲ ከቁልፍ የሚያገኝበት ወይም ደግሞ ኮሚኒኬት የሚያደርግበት መስመር ነው ማለት ነው። ሶ ኮንትሮል ዩኒቱ እንደ ኢንፑት የሚጠቀመው ምንድነው ካየነው አንደኛ በር መከፈታቸውን ያለመከፈታቸውን፣ የኋላ ትራንክ በሮች፣ የፊተኛ ኮፎን፣ እንደዚሁም ደግሞ ሌላ ሞሽን ለምሳሌ በሾክ ሴንሰር ሴንስ አርጎ ዳታውን ካገኘ አጠቃላይ ከቁልፍ እነዚህን እንደ ኢንፑት ይጠቀማል ማለት ነው ሜን ኮንትሮል ዩኒቱ። ስለዚህ ከኢንፑት ባገኘው ዳታ መሰረት አውትፑት የሚያደርገው ደግሞ ለምሳሌ ሳይረን አለ፣ ሳውንድ አላርም የሚያደርግበት፣ እንደዚሁም ደግሞ ሃዛርድ ላይቶች አሉ፣ ዶር ሎክ ያደርገዋል። እነዚህ አጠቃላይ የሜን ኮንትሮል ዩኒት ኢንፑት እና አውትፑት ናቸው ማለት ነው። ሌላኛው ኮምፖነንት ሾክ ሴንሰር ነው። ይህ ሾክ ሴንሰር መኪና ላይ የተለየ እንቅስቃሴ ካለ ወይም ሙቭመንት ካለ ሾኩን ሴንስ ታደርግና ለሜን ኮንትሮል ዩኒት ዳታውን መስጠት ነው ማለት ነው። ይቺ ሴንሰር ናት። በዚሁም የሾክ ሴንሰር ዋና ስራዎች ምንድን ናቸው የሚለውን ካየነው አንደኛ ሾክ ኢምፓክቶች ወይም ደግሞ ቫይብሬሽን የተለየ እንቅስቃሴዎች ካሉ መኪና ላይ ሴንስ አድርጋ ለሜን ኮንትሮል ዩኒት ዳታውን መስጠት ነው። እንደዚሁም ደግሞ የተለየ በጉልበት በር ለመግባት የሚደረግ ጥረቶች ካሉ፣ ፎርሶች ካሉ፣ እነዚህ አጠቃላይ ለስርቆት የሚያጋልጥ ነገር ካለ ሴንስ አድርጋ ለሜን ኮንትሮል ዩኒት ዳታ መስጠት ነው ማለት ነው። ሌላኛው ኤልኢዲ ናት። እቺ ፊተኛው መኪና ላይ የምትቀመጥ ሲሆን ማብራት ትሰጣለች። ይሄም አላርም ሲስተም አክቲቭ መሆኑን ለሌሎች ኢንፎርሜሽን ለመስጠት ነው። ሶ ኤልኢዲ እንደምታየው ዳይቦርድ ላይ በፊት ለፊት በኩል ዋይፐር አካባቢ ላይ ያለችው ናት። ምልክቱ እሷ ምንድነው አላርም ሲስተም አክቲቭ መሆኑን ኢንፎርም ለማድረግ ነው። ሶ እንደምታወቀው አላርም ሲስተም ዋናው ዓላማ ስርቆት ለመከላከል እንደዚሁም ደግሞ መኪናው ላይ አደጋ ለመፍጠር ቢሞክር እንደዚሁ አላርም ለማድረግ ሰው እቺ አላርም ሲስተሙ አክቲቭ ነው ወይስ አይደለም የሚለው ኢንፎርም ለማድረግ ነው የምታገለግለው። ኪ ፎብ ወይም ደግሞ ቁልፍ ትባላለች። እቺ ዶር ሎክ ሲስተሙን በራችን ለምሳሌ ቆልፈን በምንሄድበት ጊዜ ላይ ሲስተሙ ኮንትሮል የሚያደርግበት ሜካኒዝም ነው ማለት ነው። ሌላ ሳይረን ነው። ይሄኛው ሳይረን ዳይሬክሽን ላይት ነው ማለት ነው። አላርም ሲስተም በሚሰራበት ጊዜ ላይ በሆርን እና በሳይረን እንደዚሁም ደግሞ በአላርም ምልክት ስለሚሰጠው እነዚህ ኮምፖነንቶች ይዘዋል። እንደዚህ ወደ ዋና ስራ ከመሄዳችን በፊት እዚህ ጋር ሰርኩቱን አንደርስታንድ ማድረግ አለብን፣ ምክንያቱም በከለር ኮድ ኢንስቶል ስለምናደርግ ማለት ነው። እቺ ማለት ሜን ዩኒት ማለት ነው። ሜን ዩኒት ማለት ይሄኛው ነው። ይሄ ሜን ዩኒት የምንለው ይሄኛው ነው። ከዛ እቺኛው ደግሞ ኮንትሮል ላይ ናት። ኮንትሮል ላይ የምንለው ደግሞ እቺ ናት። እቺ ኮንትሮል ላይ ናት። ከዛ እዚች ጋር ሳይረን የምትለው ይሄው ቱ ሳይረን ትላለች፣ ፖዚቲቭ ትላለች። ሳይረን የምንለው ይሄኛው ማለት ነው። ይሄ ሳይረን ነው። ከዛ ቀጥሎ ምን አለ እዚች ጋር ሾክ ሴንሰር አለች። እቺ ሾክ ሴንሰር የምንላት ናት ነው። ሾክ ሴንሰር ናት። ከዛ ይሄ ባትሪ ፖዚቲቭ አለ ታውቃላችሁ። ሌላ ምንድነው ይሄኛው 5 ተርሚናሎች ያለው ማስተር አክቹዌተር ይባላል። ማስተር አክቹዌተር ነው። ከዛ ደግሞ እቺኛዋ ደግሞ 2 ተርሚናል ብቻ ያላት ስሌቭ አክቹዌተር ናት። እሷ ደግሞ ማለት እቺ ማለት ነው። ይሄ 2 ተርሚናል ብቻ ያላት ስሌቭ አክቹዌተር ናት እቺ። ከዛ እዚች ጋር ብሮን ወደ ዳይሬክሽናል ላይት ነው የምለው። ዳይሬክሽናል ላይት የምንለው እነዚህ ናቸው። ይሄ እነዚህ ዳይሬክሽናል ላይት ናቸው። ይሄ ዳይሬክሽናል ላይት ይባላል። 2 ተርሚናል አለ። 2 ተርሚናል ፖዚቲቭ እና ኔጌቲቭ አለ። ፖዚቲቭ ነው ከብሮን ከለሩ ጋር ከዚህኛው ብሮን ከለር ጋር ኮኔክት የሚደረገው ፖዚቲቭ ነው ማለት ነው። እዚህ ጋር እንደምታዩ ቁልፍ አለ ተጨማሪ ሰው። አሁን ይሄን ኮምፖነንት እዚህ ጋር በሰርኩቱ ጋር ኮምፔር አድርገን ካየነው በኋላ ኮኔክሽኑን እንየው። ከዚህ ሜን ዩኒት ይሄ ማለት ከዚህኛው ማለት ነው። ከዚህኛው ሜን ዩኒት ብሮን ከለር ማለት እነዚህ ሁለቱ ማለት ነው። ይሄ ሁለቱ ብሮን ከለር ናቸው። እነዚህ ብሮን ከለር ወደ ዳይሬክሽናል ላይት ማለት ወደ እነዚህ ላይት ለፖዚቲቭ ነው የሚሰጠው። ይሄ ቀጥታ አንዱ ለዚህ ፖዚቲቭ፣ አንዱ ደግሞ ለሌላኛው አምፖል እንደዚህ አይነት አምፖል ሌላኛው ፖዚቲቭም አሁንም ለሌላኛው አምፖል ፖዚቲቭ ይሰጣል። እነዚህ ግራውንዶች ወደ ግራውንድ ኔጌቲቭ ባትሪ ነው የሚሄዱት ማለት ነው። ስለዚህ ይሄ ዳይሬክሽናል ላይቱን ጨረስን ማለት ነው። በጣም ቀላል። ብሮውኑን ቀጥታ ወደ አምፖል ማድረግ ነው። ቀላል ነው።
ከዛ እንቀጥለው። ከዛ እዚህ ጋር ዋይት እና ዋይት ብላክ ወደ ኔጌቲቭ ባትሪ ይላል። ስለዚህ እነዚህ ሁለቱን ኔጌቲቭ ባትሪ ጋር ማሰር ነው። በጣም ቀላል ነው። እንቀጥለው። ሌላኛው የሎ የምንለው ይሄኛው ማለት ነው። ይሄ የሎ የምንለው እቺኛው የሎ ወዴት ነው የምትሄደው ይላል? ወደ ኮንትሮል ላይ ብሮን ጋር እቺኛው ማለት ነው። ኮንትሮል ላይ ብሮን እቺኛው ናት። እቺኛው ጋር ኮኔክት እናደርገዋለን። የትኛውን? ከዚህ ከዋናው ከዚህኛው የሎ ከለሩን ይሄው እዚህ ጋር የሎ ይላል። የሎ ቀጥታ ወደ ሪሌው ብሮን ስለሚገናኝ ማለት ነው። እዚህ ጋር ይሄው ላስቀምጠው ዝም ብዬ ይሄው። ስለዚህ ከዚህኛው የሎ ከለር ቀጥታ ወደዚህ ብሮን ከለር ወደዚህኛው ማለት ነው። ስለዚህ እቺኛው የሎ ከለር ቢጫዋ ወደዚህኛው ብሮን ከለር ማለት ይሄ መጀመሪያ ያለችው ከላይ ያለችው እቺኛዋ ወደዚህኛዋ ኮኔክት እናደርገዋለን። ከዛ ቀጥሎ ምን ቀረ? አሁን የሎ ብላክ የምንለው እቺኛዋ ማለት ነው። እቺ የሎ ብላክ ናት። እቺ የሎ ብላክ ናት። እቺ የሎ ብላክ ከማጋ ነው ይላል። የሎ ብላክ ከኮንትሮል ላይ ዋይቱ ጋር ማለት ከዚህኛው ጋር ከዚህ ከነጫው ጋር ኮኔክት እናደርገዋለን ማለት ነው። ከዛ ምን ቀረ? አሁን ሬድ ቀጥታ ወደ ፖዚቲቭ ባትሪ ይላል። ስለዚህ ቀዩ ማለት ነው የወፍራሙ ኬብል ይሄኛው ኬብል ቀዩን ቀጥታ ወደ ባትሪ ፖዚቲቭ ነው ወስዳለን። ብላክ እቺኛው ብላክ ይሄኛው ብላክ የብላክ ጥቁሩ ማለት ነው። ጥቁሩን ቀጥታ ወደ ኔጌቲቭ ባትሪ ጋር ኮኔክት እናደርገዋለን። ከዛ ፒንክ የምንለው እቺኛው ፒንክ ወደ ሳይረን ማለት ወደዚህኛው ፖዚቲቭ ጋር ኮኔክት እናደርጋለን። እቺኛዋን ከሳይረኑ ይሄው ከሳይረኑ ፖዚቲቭ ጋር ኮኔክት እናደርገዋለን ማለት ነው። እቺ ፒንኳን ከዚህኛው ፖዚቲቭ ጋር ኮኔክት እናደርገዋለን። የዚህ የሳይረኑ ኔጌቲቭን ደግሞ ወደ ኔጌቲቭ ባትሪ ነው ኮኔክት የምናደርገው። ኔጌቲቭ ወደ ኔጌቲቭ ባትሪ ነው ኮኔክት የምናደርገው። ከዛ ምን ቀረን? አሁን ብሉ ብላክ ወደ ትራንክ ሪሊዝ ከኋላ ኮፎኑ የመኪና ኮፎን ማስለቀቂያው ጋር ነው ኮኔክት የምትደረገው እሷ ደግሞ ማለት ነው። ከዛ ይሄ እዚህ ጋር ጨርሰናል ኦሬዲ። የቀረን እዚች ጋር ነው። ይሄን አንሳውና እዚህ ጋር ምን ቀረን? እዚህ ጋር ሬድ ቀረን። ሬድ ማለት ይሄኛው ማለት ነው ቀዩ። ይሄን ቀዩ ወዴት ይላል? ወደ ፖዚቲቭ ባትሪ ጋር። ስለዚህ ፖዚቲቭ ባትሪ ጋር ኮኔክት እናደርገዋለን። ብላኳን ደግሞ ወደ ኔጌቲቭ ባትሪ እቺ ብላክ ኔጌቲቭ ባትሪ ጋር እናደርጋለን። እነዚህ ብሉ፣ ግሪን፣ ዋይት፣ ብሮን 1 2 3 4 ቀጥታ ወደ ማስተር አክቹዌተሩ ጋር ኮኔክት ይደረጋሉ። ይሄ ቱ አክቹዌተር ይላል። አክቹዌተር ማለት እዚህ ጋር እንደምታዩት ይሄ አክቹዌተር የሚባሉ እነዚህ ናቸው። 5 ተርሚናል አለው። አንዱ ብላክ ነው፣ ዋይት፣ ብሮን እነዚህ ማለት ነው። ብላክ፣ ዋይት፣ ብሮን፣ ብሉ፣ ግሪን እነዚህ ተርሚናሎች ከነዚህ ጋር ነው ኮኔክት የሚደረጉት ማለት ነው። ይሄው ቱ አክቹዌተር ይላል። አክቹዌተር የሚባለው ይሄኛው ነው። ስለዚህ እነዚህ ከለር ጋር ይሄው የተገናኙ ናቸው። ስለዚህ ከነዚህ ጋር እናስራቸዋለን እነዚህም ማለት ነው። ከዛ ኦልሞስት ጨርሰናል ማለት ነው። ከማስተር አክቹዌተሩ ደግሞ ወደ ስሌቭ አክቹዌተር የምንላት ይሄ ማስተር አክቹዌተር ነው። ከዛ ከማስተር አክቹዌተር ከዚህኛው ማለት ነው ከዚህ ማስተር አክቹዌተር ወደ ስሌቭ አክቹዌተር የምንለው ነግሪን ያው ብሉ ነግሪ ከዚህ ጋር ኮኔክት ይደረጋል። ኦልሞስት ስለዚህ ጨርሰናል ማለት ነው። አሁን ፕራክቲካሊ ኮኔክት እያደረግን እናያለን ማለት ነው።
Future Tech Abrish, Auto Tech with Abrish, we rise together, knowledge and power.